ሰላም እንግዲህ የአውሮፓ ሻምፒዮንስ ሊግ የመልስ ጨዋታዎች እነዚህ የማጣሪያ ውስጥ ያሉ ክለቦች ዛሬ ጨዋታቸውን ዛሬና ትናንትና ተደርገዋል። ጨዋታዎች በምሽቱ 2 ሰዓት ጀምሮ ከአንድ ሰዓት ከ45 እና ከ2 ሰዓት ጀምሮ እስከ በእርግጥ በዚህ ሰዓትም ጨዋታዎች ይደረጋሉ። አሁን የቪዲዮን በምሰራበት ሰዓት ላይ ነገር ግን እሱ አይደለም የኔ ዋናው እንትን ክለባችን አርሰናል እንግዲህ በዘንድሮ የአውሮፓ ሻምፒዮንስ ሊግ 100% የማሸነፍ ግስጋሴውን አስቀጥሎ ቀጥታ ወደ 16 መግባቱ ይታወቃል። ምክንያቱም ሊጉን በአንደኝነት ነው ያጠናቀቀው። እሱ አይደለም እኔ ዋናው ሀሳቤ እንግዲህ በ16ቱ ዙር ውስጥ አርሰናልን የሚገጥሙ ክለቦች ጨዋታቸውን አስቀድሞ አሸንፈዋል። ትናንትና የጀርመኑ ባየር ሌቨርኩሰን፣ ዛሬ ደግሞ የጣሊያኑ አትላንታ እንግዲህ ማሸነፋቸውን ተከትሎ በ16ቱ የጥሎ ማለፍ ጨዋታ ውስጥ ከአርሰናል ጋር ሊጫወቱ የሚችሉ ክለቦች ባየር ሌቨርኩሰን ወይንም አትላንታ ናቸው እና አርሰናል ይህንን 16ቱን በቀላሉ አሸንፎ ወደ 8 ውስጥ ያልፍ ይሆን ወይንስ እንግዲህ ግስጋሴው 100% ግስጋሴው 16ቱ ላይ ይቆማል? ሲቀጥልስ ደግሞ ለአርሰናል የትኛው ነው የተሻለ የሚሆነው? ክለባችን አርሰናል፣ አትላንታ ወይስ ባየር ሌቨርኩሰን የትኛው የተሻለ ይሆናል የሚለውን ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንደኔ ግምት ግን የትኛውም አውሮፓ ላይ ያለ ክለብ ምክንያቱም በዚህ ሰዓት ላይ አርሰናልን ሻምፒዮንስ ሊግ ቢጫወት አርሰናል የተሻለውን ግምት ይወስዳል፣ አርሰናል የተሻለውን ውጤት ወደ ቀጣዩ ዙር ያልፋል የሚል ግምት ነው ያለኝና ባየር ሌቨርኩሰን ጋር እንግዲህ እንተዋወቃለን፣ ተጫውተናል። ከአትላንታ ጋር ባለፈው አመት በቤርጋሞ የተካሄደው ጨዋታ 1-1 ነው የተጠናቀቀው። በዚህ አመት እንግዲህ አርሰናል ጥሩ አቋም ላይ ነው ያለ። በተለይ በሻምፒዮንስ ሊግ ላይ ሲሆን የተለየውን አርሰናል ነው ያየነው ያለውና እስኪ ግምታችሁን ኮሜንት ላይ አስቀምጡልኝ። የእናንተን ሀሳብ እንግዲህ አንዳንዶቹ ባየር ሙኒክ ሊደርሳቸው ነው፣ ባርሳ ሊደርሳቸው ነው፣ ማድሪድ ሊደርሳቸው ነው የሚሉ ሮመሮችና አሉባልታዎች ነበሩ። በተለይ ደግሞ እነዚህ ከአውሮፓ ሻምፒዮንስ ሊግ ወይም ከኤሮፓ ሊግ ውጭ የሆኑ ክለቦች ደጋፊዎች ናቸው ይሄንን የሚያወሩት። እኛ ግን በዚህ ሰዓት ማንም ቢደርሰን ምንም ምንፈራበት ምንደነግጥበት ሚንስ የለንም። ሆነስትሊ ስፒኪንግ ባየር ሙኒክም እንግዲህ መጥቶ አይተነዋል። ማድሪድን ባለፈው በደርሶ መልስ ምን እንዳደረግ ነው አይተነዋል። ባርሴሎናን ብንል ደግሞ ባርሴሎና ከአርሰናል ጋር አብዛኛው ባጫወቱ ስለሚገናኝና አርሰናል የማሸነፍ ግምቱን ለአርሰናል ነው የምሰጠውና በእኔ ግምት አርሰናል ይህንን 16ቱን አሸንፎ ወደ 8ቱ ይቀላቀላል የሚል ግምት አለኝ። የእናንተን ግምት ደግሞ ኮሜንት ላይ አስቀምጡልኝ። በተረፈ ግን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። እንደገና ቅድም አንድ ቪዲዮ ላይ ተናግሬያለሁ። በዩቲዩብ ላይ መጥቻለሁኝና እስኪ እንድታበረታቱኝ እፈልጋለሁ። ላይክ፣ ሰብስክራይብ በማድረግ በተለይ የመድፉ ቤተሰቦች ትረስ ዘ ትሩዝ ነው የሚል እንግዲህ ትረስ ዘ ፕሮሰስ አይደለም ትረስ ዘ ትሩዝ ነው የሚለው ፕሮፋይሌ እንግዲህ ሊንኩን አስቀምጫለሁ። ሊንኩ የሚሰራ አይመስለኝም ለጊዜው ገና አዲስም ስለሆነ ባዮ ላይ ያለው ሊንክ እንግዲህ ሰርች በማድረግ ትረስ ዘ ትሩዝ የሚለውን የገባችሁ ሳብስክራይብ አድርጉ። መልካም እድል ለክለባችን። ሻሎም